ተደጋጋሚ ውርጃ አስቸግሮታል? ሰላም፣ ዶክተር ሞገስ ነኝ፣ የማህፀንና ጽንስ ስፔሻሊስት በለቡ ስታር የህክምና ማዕከል። ለተደጋጋሚ ውርጃ አጋላጭ ምክንያቶች፣ አንደኛ የልጁ ወይም የጽንሱ የዘረመል ችግር ማለትም የጄኔቲክ ችግር ሊሆን ይችላል። ሁለተኛ እናቲቱ ጋር ያሉ ለረጅም ጊዜ የቆዩ የሚታከሙ የህክምና ችግሮች፣ ለምሳሌ ረጅም ጊዜ የቆየ ግፊት፣ ስኳር፣ የእንቅርት ሆርሞን መጨመር እንዲሁም ደግሞ አውቶ ኢሚዩን ዲዞች ናቸው። ከዚህም በተጨማሪ ማህፀን ላይ የሚፈጠሩ ችግሮች፣ ለምሳሌ ማህፀን በተፈጥሮ ወይም ደግሞ ከተፈጥሮ ውጭ የሆኑ የአፈጣጠር ችግሮች ካሉት ለተደጋጋሚ ውርጃ ሊያጋልጡ ይችላሉ። ከእነዚህ ውስጥ እንግዲህ 50% ተደጋጋሚ ውርጃዎቹ ምክንያቱ ላይ ታወቁ ይችላል። ለዚህ ግን ከፍተኛ አስተዋጽኦ የሚያደርጉት የአኗኗር ዘዬ ማለትም ከፍተኛ የሆነ ማጨስ፣ አልኮል መውሰድ፣ ውፍረት፣ ጣፋጭ ማብዛት እንዲሁም ሌሎች ናቸው። እነዚህ እና ተያያዥ ሌሎች የህክምና አገልግሎቶችን ለማግኘት ለቡ ስታር የህክምና ማዕከልን ይጎብኙ።